ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ወይኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ማለት ነው ታውቃላችሁ፣ ትላንትና የደስታ ነው የሚባለውን ልጅ ማለት ነው ምን እንዳደረጉ ታውቃላችሁ? እነ ይሄ ብሩኬ እና ደግሞ ማን ነው ሌላ ደግሞ ይሄ ማን ነው የሚባለው ከአብርሽ ጋር የሚሰሩ ናቸው አብዛኞቹ ማለት ነው። እና እንትና ቤት ተለቋል። እሱ ማን ነው ይሄ ብቻ ስማቸውን ታውቃላችሁ? እና ምን አደረጉ መሰላችሁ? ጎማ ላዩ ላይ እና በቀዝቃዛ ውሃ ምናምን በዘለ ሀብሉን ወሰዱ፣ ስልኩን ወሰዱ ምናምን ማለት ነው። ገባችሁ አይደለ? እና ትላንትና አብርሃም ምን ብሎ እየተናገረ ነበረ መሰላችሁ? ሩታን ቴኬር የሚያደርግ ሰው የለም እኛ ባንለምናት ወይም ደግሞ የኔ ፋሚሊ ባይለምን እያለ ነበረና በዚህ አጋጣሚ ወደ ሩታ የሚመጡትን ሰዎች እያፈናችሁ ወይም ደግሞ ሩታ አጠገብ እንዳደርስ እያላችሁ እያባረራችሁ እንዴት ነው ሰው ወደ ሩታ የሚመጣው? ቆይ አንተም ማነኝ ብለህ ነው ሲጀመር አብርሃም ማለት ነው ራስ የምታስበው ማነኝ ብለህ ነው? ሩታን ሰው እንደማይፈልጋት አንተ ሰው እንደሚፈልግህ እና ደግሞ ሩታ አጠገብ ሰው ፈልጎ ሲመጣ ግን ታባራቸዋለህ ማለት ነው። ማነኝ ብለህ ነው የምታስበው አንተ ራስ ማለት ነው። ገባ አይደለ? ስለዚህ ሩታ እንግዲህ መታለች ዛሬ። ከዛ ወርቁ ያምራል እያለች ነው። ስልኩን ደውዬ ነበረ ግን አያነሳም ብላለች። ሲቀጥል ደግሞ ወርቁን ይሄ አይደለም ሌላ ነው። ገባችሁ አይደለ? ነገር ግን ማለት ነው ወርቅ ራሱ አይመስለኝም። ምክንያቱም ፌክ ስለሆነ ነው። ሲያወጣ ራሱ ትላንትና ካያችሁት በትላንትና ቪዲዮ ማለት ነው ሲያወጣ እንደዚህ እየነጨ ነበረ። ወርቅ ቢሆን ተጠንቅቆ ነበር የሚያወጡት። ገባችሁ አይደለ? ፌክ ነው። እንደ ወርቅ እንትን ይሄ ፋሽን አድርጎታል። ይሄ ሰሞን እንዳለ ማለት ተጀሪቶሮችን እንዳለ ካያችሁት አንገታቸው ላይ እያደረጉ ነው ማለት ነው። ገባችሁ አይደለ? ሌላኛው ምን ማለት ፈልጌ ነው እንግዲህ እስቲ ዛሬ ሩታ መታለች። ቀንጨብ አድርገን አውርተን እንለያያለን። እሺ ቅጣቱ ወደ አንተም ይመጣል። እኔ ጋር ይምጣ ማለት ስለኔ አይደለም እያወራሁ ያለሁት። ቅጣቱ ወደ አንተም ይመጣል። ወደ እንትና ማለት ፈረንጁ ገባችሁ አይደለ? ማለት የአብርሃም ቡችሎች ማለት ነው። ምን ስለሆናችሁ ነው እናንተ እነሱን ሩታ አጠገብ የሚደርሱትን የምታስፈራሩት? እናንተ ማን ናችሁና ነው? ቅጣቱ ወደ አንተም ይመጣል። ኧረ እባክህ ከዚህ በፊት እኮ ይዛችሁ ነበረ ሲጀመር አይደል እንዴ? እናንተ እኮ ጨዋታ ነው። ካሜራ ደቅ ነው። የትኛው ሰው ነው ሰውን የሚያፍነው? ለገና ተነካብኝ ብለህ ነው ከአንተ ጋር ልበሻሸቅ ሳይሆን ለምን እንዳደረገልኝ ጠይቀኝ መጣሁት። አንተ እስቲ መጀመሪያ ደስታ ጋር ደርሰሃል። ከዛ ደግሞ አልፈ እስቲ እሱ ጋር ድረስና ያኔ ሞተናልኛ እኮ ታገሰች። በጣም ሩታ በጣም ታገሰች። ምክንያቱም አጠገቧ የመጣ ሰዎችን እንዳለ ያባራሉ። ከዛ አብርሃም እሷ እኮ የሚለምናት የለም ማንም እኮ ዞር ብሎ የሚያያት አልነበረም። እኛ ባንለምናት ምናምን እሷ ለምናኝ ትመጣለች እያለ ራሱን በቃ ኩፍስ አድርጎ ሩታን ዝቅ አድርጎ የሚያይ ሰው ነው ሩታን ከሱ ጋር እንድትሆን ምናምን የምትለምኑ። ገባችሁ አይደል? እንኳን ተወለሽ ሩታ የዛሬ ልደቷ ነው። በዚህ አጋጣሚ ማለት ነው ማስፈራሪያ ነው። በጣም አሰብክልኝ። አስበው ማለት ነው ሰማኛው ማለት ነው። የሚጠቅምሽንና የሚበጅሽን ነገር ለይ። አይመለከትም። እነ ፈረንጁ ህፃን ልጆች ናቸው። አይመለከትም። ነገሮችን አያስተውሉም። እሱ አንተ ህፃን ነው የምትለው፣ እሱ ከአንተ በጣም በብዙ አስተሳሰብ በማስተዋል በብዙ ነገር ነው የሚተስብ። በጣም በብዙ ነገር ይበልጣል። እሺ አሁን ከዚህ በኋላ ድጋሚ እንደዚህ አይነት ነገሩ ብቻ ነው የመጣችው። አውርተሽ ነው የምትፈልጊው? አውሪና የምትፈልጊውን ተናገሪ። ምንድን ነው የምትፈልገው ከእኔ ህይወት? እኔ ከአንቺ ህይወት ነው የማልፈልግ። የምሬ እኮ ነው። እውነቷን ነው እኮ ሩታዬ ማለት ነው። ይኸውላችሁ ትናንትና ቪዲዮ ላይ ማለት ነው ምን እንዳለው ታውቃለህ? ይሄኛው ማለት ነው ይሄ ብሩክ የሚባለው ማለት ነው ሄርሜላ ጋር ይጋቡ ወይም ደግሞ ከሄርሜላ ጋር ህይወት ይቀጥሉ እያለ ነበረ። ገባችሁ አይደለ? አሁን ግን ምን ይላል ለደስታ ማለት ነው ሩታና አብርሃም ባልና ሚስት ናቸው። ስለዚህ ከባልና ሚስት ህይወት ውጣ እያለ ነበረ። ትናንትና እንደዛ ውሃ እየደፉ እንትን እየመቱት የነበረው ማለት ነው። ገባችሁ አይደለ? ምክንያቱም አሁን አብርሃም ከህይወቱ ስላራቀው ይሄኛው ደግሞ አሁን ምንድነው ሩታ አጠገብ የደረሱትን ሰዎች እንትን ማለት ነው የሚፈልገው። ገባችሁ? ወደ ሩታ መጠጋት ነው የሚፈልገው ወይም ደግሞ ለሩታ እንደሚያስብ ነው እየሆነ ያለው። ለምንድን ነው ልጅ እየጠበጠን ከዛ ደግሞ ደስታ ሄዱት ነስራትን ስርዓቱን ለምን አንተ ስርዓት የምታስይዘው ማን እኮ? መጀመሪያ ስርዓት ምን እንደሆነ ታውቃለህ? እስቲ አብራራኝ። ስርዓት ምንድን ነው? ስርዓት ማለት የባለትዳር ቤት ውስጥ ገብቶ መለፋለድ ስርዓት እንዳልሆነ አውቃለሁ። ሌላውን ማለት ባለትዳር ትዳር ከፈቱ በኋላ ባለትዳር የሚባል ነገር አለ። ሲቀጥል ደግሞ እንኳን ነፍሰ ጡር ሆና ያላገዝክ ሰውዬ ከሄርሜላ ጋር እያጣበቅክ የነበረ ሰውዬ አሁን ማንና ነው መታ አሁን ባለትዳር ወንድ ሴት አምጥቶ ማሽቋለጥ ነው ስርዓት? እሱ ነው ንገሪ። ፈጣሪ ሆይ ተበቃ ተምታቱባችኋል እኮ ሰማይና ምድር እንዲህ ነው የተገለበጠባችሁ እናንተ።
ስርዓት ማለት እንደዚህ አይደለም ብሎ ደግሞ ሊያስረዱኝ ሞክረው ነው። አሁን ያልሽው ምንም የቀረኝ ነገር የለም። ጨርሼ የራሴን ነገር ምን ጀመር ከነ ታውቃላችሁ፣ በደንብ ጠንቅቃችሁ ነው የምታውቁ እኮ እነዚህ ይላችሁ። ፉክክር ነው ወይ እኛ ሄርሜላን ስላመጣን ነው ወይ አንቺ ደስታን ያመጣሽው አላት ማለት ነው። ገባችሁ አይደለ? ምክንያቱም ሩታ ኦኬ ትዳር ውስጥ ሆና አይደለም ወንድን ያመጣችው። ገባችሁ አይደለ? ተፋቶ ኦኬ 80 ቀዶ በኋላ ነው ወንድ ራሱ ብታመጣ ያመጣችው። ገባችሁ አይደለ? ለካሜራ ጥራት በጣም ይቀጣ። እሺ ታውቃላችሁ፣ ሌላ ቦታ ነኝ። እሺ ለዛ ነው ማብራት ምናምን የለውም ብዙ ማለት ነው። እና ለዛ ነው እሺ ቤተሰብ ማለት ነው። እና ለዛ ነው ብሩኬ እያለው ያለው ፉክክር ነው እያመጣሽው። እኛ ሄርሜላን ስላመጣን አንቺን ደግሞ ደስታን አመጣሽ አሏት። ነገር ግን እሷ ሩታ ደግሞ አሁን ሰዓት ህይወቷ ለብቻዋ ናት። ባለትዳር አይደለችም። ግን ባለትዳር አትበሉ። ገባችሁ? የዛ ሰዓት እንኳን እንደዚህ አላላችሁም እንኳን ወይ ደግሞ እንደዚህ አይነት ነገር ትመለሳለች ወይም ደግሞ እንደዚህ አይነት ነገር ሲደረግ ወደ እሱ ወደ አብርሃም ትመለሳለች ብላችሁ ከነበረ ያንን ነገር ያደረጋችሁት አላውቅም። ሩታ ወደ አብርሃምም ተመለሽ አልተመለሽም የሚጠቅም ነው የሚጠቅም ሰው ስላልሆነ እንጂ ወደ አብርሃም ብትመለሽም ባትመለሽም እሱ አይደለም ችግሩ። በቃ ልጁ እንደማይሆን ሰማሁ አይደለ? ነገርኳቸው በመረጃ ሆና አልሆናት። ሩታ እኮ ህፃን አይደለችም። እራሷ በራሷ የምትወስን ሴት ናት። ምን አገባችሁ? ባይሆናት ራሱ ምን አገባችሁ? ምን አገባችሁ? እናንተ ምን ቤት ናችሁ? ገንዘብ እየከፈለ ነፈረንጁን እና የተወሰኑ ምናምን ሰዎችን እጁ ላይ ስለያዘ አሁን እናንተ እነሱ አስተሳሰባቸው ማለት ነው። ልንገራቸው፣ ባለፈው አብርሃም ልክ ምሳ ጋብዞ ወይም ደግሞ ቁርስ ጋብዞ ወደ ራሱ እንደሚስባቸው ሩታም እንደዛ የምታረግ ወይም ደግሞ ደስታም እንደዛ የሚያረግ ነው የመሰላቸው። እነዚህ የተደረገላቸውን ለዛ ነው የሚገለብጡት። አሁን በቃ ደስታን ተዉት እና ደስታን እዚህ ጋር እንርሳውና ከዛ በኋላ በሆነ በሰበብ አስባቡ ብር እየተቀበሉ ምናምን እና ዙሪያ ያሉትን ሰዎች ከኔ ማራቅ ነው የምትፈልጉት። በደንብ ጠንቅቃችሁ ታውቁታላችሁ። ይሄን ልጅ ታውቁታላችሁ። በደንብ ነው የምታውቁት። ግን ደግሞ ከኔ ሰው እንዲርቅ ስለምትፈልጉ የሆነ ኔጌቲቭ ነገር ነግራችሁ ምናምን እሱንም ከኔ ልታሸሹት ነው አይደል? ሀሳባችሁ ለእኔ ጥሩ የሆኑትን ሰዎች በሙሉ ለእኔ አስፈላጊ የሆነውን ሰው በሙሉ ሌላውን ነገር ቶ በደንብ ነው የምታውቁት። ግን መጥፎ መስሎ እንዲታይና ሌላ መጥፎ ነገር እያወራችሁ ከኔ እንዲርቅ ሰዎች ከኔ በቃ ጥሩ የተባሉ ሰዎችን ከኔ ማሸሽ ነው የምትፈልጉት አይደል? አሁን ስለ ፈረንጅ መጥፎነት በጣም ሩታ አንቺ አጠገብ የመጡትን እንደ መጥፎ ነገር ያረጉትና ያርቃሉ። በዛ ላይ ደግሞ አንቺ ህይወት ውስጥ የመጣውን ወንድ ደግሞ ለሷ እኮ አይሆናት ምናምን እያሉ ከአንቺ ህይወት ያወጣሉ። ከዛ በኋላስ ለምነኝ ትመጣለች። ማንም ይፈልጋት የለም። እኛ ባንለምናት ወይም ደግሞ የኔ ቤተሰብ እሷን ባይለምናት ማንም ሰው እሷን ዞር ብሎ የሚያይ የለም። ለምና ሩታ ወደ እኔ እንደምትመጣ 100% እርግጠኛ ነኝ ይላል ያጅላንፎ ማለት ነው። ከአንድም 2 3 4 ጊዜ ተገናኝተን ለማውራት ሞክረናል። በቃ ጥሩ ልጅ እንደነበርኩ ጥሩነቱንም መጥፎነቱንም ለእኔ ታውት ነው ያለው። እናንተ ምን ቤት ናችሁና ነው ጥሩ ልጅ አይደለም ማለት ነው። ከዛ በፊት ህይወቷን ለማበላሽ ደፋ ቀና ስትል የነበርክ ሰውዬ ዛሬ ደርሰህ ለሩታ አስቤ ነው እንትናን ደስታን ያስቀየምኩት ምናምን የምትለው አንተ ማነህ? ገርሞ ሆኖ ድጋሚ ያስቀይመዋሉ ፈረንጁ። አንተ ወንድና ካልያዘ ሽሮ ምናምን ህፃን ጨዋታ ሽሮ ምናምን ኢትዮጵያዊነቱን በነገር ላይ አያረሳም። አትቸገር እሺ። ሽሮ አይደለም ሲጀመር እርድ ነው የደፉበት። እርድ ነው የምር ሽሮ ምናምን ደፍተበት ለማስታወስ በበርበሬ ያደርገዋል እኮ ያንን ስትሰራም ደስ የሚለው እዛ ተፈስ እዚህ እኛ አሽቃባጭ አንፈልግ እኮ ሩታ አሽቃባጭ አንፈልግም ብለዋል። ምክንያቱም የአብርሃም ቡችሎች ማለት ነው እዛው አብርሃም ጋር ቁጭ በሉ። እዛው ምን ነው አብርሃም ምሳ አልጋብዝም አለ፣ ቁርስ አልጋብዝም አለ። ወደ አብርሃም ዞር ማለት ቀረ። በቃ እየመጣችሁ ሩታ ላይ አሁን ወደ ሩታ ልትመለሱ ነው። ሩታን እየለመናችሁ ምናምን ወደ ሩታ የሚመጣውን ሰዎች ከህይወቷ እያስወጣችሁ ለአንቺ አይሆንሽም፣ አንቺን ሊጎዳሽ ነው ምናምን ጠጋ እቃ ወደ ማንሳት ሌላ ለቅላቂ ያስፈልጋል እኮ ለእናንተ ላሽቀብጣለን በስመ አብ ወወልድ ወመንፈስ ቅዱስ። ስልኩንም ከፈለግ ሽጠው ከቻልክ ፋይሉን ብቻ ላክ። ምን እየሰራ ነው አንተ? አንቺ እኮ በቃ ወልደሻል እኮ አድገሻል አይደል? እንዴ ለምንድን እንደዛ ድጋሚ ተሽመጣብሽ? አይደጋረው ፍልቃ እንደፈለኩ መሆን ይችላል እኮ ተመልሰሽ ወደ ልጅነት ከፈረንጁ ጋር ስትሆኚ ልጅነት ተጋባብሽ። ልጅ ናት እኮ በልጅነቷ ልጅ ስላመጣች ነው። ምን ነው የእናንተ አብርሃም ሁሌ ልጅ ነኝ ስላለ ሩታ ግን ልጅ ነኝ ስላላለች ነው። ልጅ ናት እኮ ገና ከአብርሃም እኮ ታናሽ ናት። አታውቁም? ይሄንን ምን ነው ልጅ ስለወለደች ነው ትልቅ የሆነችባችሁ? ኧረ እንጨረጨራችሁ እኮ አሁን ደስታ በነካቱ ነው። እንደምትኛ እንጨረጨራ አይደለም ንገረኝ አልኩት እንዴ አለ ሶ ማስታወቂያ ስላለት ነው። የእርዳታ ጥሪ ተጎናችን የምትመለከቱት ወንድማችን ስልኮቹም አሉ። ከፈለክ ደግሞ ያምን ነገር ይጨመርዳል ብዙት እና ቤተሰብ ሩታ እንግዲህ ማለት ነው ሩታን እየለመኗት ነው። ኦኬ ከሩታ ጎንነውን እያሉ ነው የአብርሃም ቡችሎች። ሩታ ግን አልፈልግም፣ አሽቃባጭ አልፈልግም፣ ምከፍል ብር የለኝም፣ ስለዚህ አልፈልጋችሁም፣ እኔ ብር አልከፍልም ብላለች። አይዞሽ
እንግዲህ ቤተሰብ አናደውት እንግዲህ እንጭርጭር አድርገውት ነው የሄዱት ሩታና ፈረንጁ ማለት ነው። ምንም እንትን አልመሰላቸውም። ነገር ግን እነሱ አሁን የሚያስቡት ምንድን ነው? ደስታ ስለተነካ ሩታ ተናደደች ምናምን ነው የሚሉት ማለት ነው። ገባቸው አይደለ? በተረፈ ሰላማችሁ ብዛልኝ። ወዳችኋለሁ። ባይ ባይ።